እሱ ተወካይ እዛ ቦታ መገኘት አለት ነው። ገብታችኋል? ቤተሰቡ እዚህ ነገር የለውም። አስናቀ ነው አሁንም እዛ ጋር ሄዶ የሚበጠረቀው ይሄ ክፍታፉ ማለት ነው። ይሄን ይላል እንዲህ ብሎ ያወራል። በቃ እንታ ነፂ ማለት እንደዚህ ካደረገ ጨዋታ እንደዚህ ባለፈው ስንጠጣ እንደዚህ ብሎ ምናምን ያለ እንደዚህ ሊል ገብታችኋል? እዛ ጋር እናንተ አሁን የምታስቡት አንዳንድ ሰው እነሱ ስላልተገኙ ነው ምናምን ነው ማንነት ነው። እንደው ነፂ የነፂ ወንድም ነው ሲባል የነፂ እህት ነው ሲባል እንደውም ትርጉም አለ። ገብቶቻል? መልኩንም የምናየው እንደውም ወንድሞቹ ጋር አስናቀ ጋር አይደለም የምናየው። አስናቀ እንዴት ጠራርጎ እንደሚጎረስ ነው የምናየው። እንዴት ትሪ ሙልጭ እንደሚደረግ ከነ ትሪ አንስተ እንደምትልሰው ነው የምናየው። ዛሴት ምንድነው? ቤተሰብን ነው እኮ አንድ የምትወደው ሰው ሲሞት ቤተሰቡን ነው እኮ ቴክ ኬር የምታደርገው። እንደው የነፂ ልጆች ተብሎ ሰፖርት እየተደረጉ ነው። ወንድሞቹ ለምንድን ነው የሚጠሉት? አስናቀ ከሱ በላይ በልተው ነው። አስናቀ እውነት ከወደደው ለምን ጉበቱን ሊሰጡ አልተስማማም ነበር? እንደ ወንድም አስናቀ ምን ነው ሊያሳክመው አብሮት አልሄደም ነበር? ቁሻሻ ልቃሚዎች። ነፂ ሄዶ እናንተ እጅ ላይ ወደቀ። ሲኖርም ስትደበሩበት ነበር፣ ሞቱም ልትደበሩበት ትፈልጋለህ። ምድረ ትፋራ። ቀጥሉ ጋይስ ያላወራ ሰዎች ማርያም ወይ ጸጥ ብዬን ያዳመጥኳቸውና ጸጥ ብሎ እንዲያዳምጡኝ። እሺ የተለየ ሀሳብ ስላለኝ አታክ እያደረጉ ነው ከስርም ከላይ። ምንም አይነት ኮኔክሽን የለኝም እንደ ሌሎቹ ትገባለሽ። ረዥም ሰዓት አላወራም። ያ ኤላዬ ቀጥሽ። እኔ ሚውት ላድርግሽ። ኦኬ እኔ እያልኩ ያለሁት እነሱ እንደ ቤተሰብ ምንም አይሰማቸውም። ለምን እንደዚህ ያሉ ብቻ አይደለም እኔ እየተናገርኩ ያለሁት ከእሷ ጋር ያላት ስላለው ሪሌሽንሽፕ እሱም ባይናገሩ ባይሆን ጥሩ ነው። ለምስሽ እኔ አሁን እንደ አንድ ነፂ አድናቂ የማስበው ነፂ እኮ በቃ ወደድንም ጠላንም ሞቷል። ራይት የማስበው ስለ ልጆቹ ነው፣ ስለ ወደፊት የሚኖራቸው ከቤተሰብና ከልጅ ጋር ያላቸውን ሪሌሽንሽፕ እንደ አንድ አድናቂ ነው የማስበው። ነፂ እቺ ምንም ሆንም ወደድንም ጠላንም ከሚስትየው ጋር ነው ያለው ልጆቹ ያሉት። ሪሌሽንሽፓቸው ጥሩ ቢሆን ጥሩ ነው አንደኛ። ሁለተኛ ደግሞ እሷ ጋር እስካሉ ድረስ ልጆቹ የእሷ ሞራልን መጠበቅ መቻል አለብን። በቃ ልጆቹን እያሳደገች ያለችው ነፂ እዚህ ላይ በህይወት ያለ ጥሎት የሄደው አንድ ነገር ልጆቹ ናቸው። ስለዚህ እሷን ሪስፔክት ልናደርግ ይገባል። በቃ ምንም አይነት ሪሌሽንሽፕ ቢኖራቸው ባይመቸው ዲቮርስ ማድረግ ይችል ነበር። ሂዝ ናት ቻይልድ እንደ ህፃን ልጅ አይደለም። ነፂ ከኛ አልፎ ከእሱ አልፎ እኮ ሚዲያ ላይ ያለ ሰው ነው። ለሁሉ ሰው አርያ ሊሆን የሚችል ሰው ነው አይደል እንዴ ህይወቱ ለእኛ ሊያስተምረን የሚችል አይነት ሰው ነው። ትልቅ ሰው ነው። ሚዲያ ላይ ያለ ሰው ነው። እና እሱ እንደ ህፃን ልጅ ኦማይ ጋድ እንዲሁነ ነበር ምናምን እንዴ እሱ ያላለውን ነገር እንዴት ነው እኛ እንደዚህ የምንለው? እኔ እኮ አይደለም ቤተሰቦቹን እሷን አልሰማትም ነው የምልሽ። እሷ መታሁ እንዲህ ብትል በህይወት የሌለን ሰው ዋን ሳይድ ስቶሪ ይዤ ላምናት አልችልም። ምክንያቱም ነፂ ስለራሱ ዲፌንድ ማድረግ አይችልም። እና እነሱ የእሷ ሪሌሽንሽፕ ከእነሱ ካልተስማማቸው ማለት ይሄ ደግሞ እኛ የምናውቀው ነው። እኛ ኮሚኒቲ ጋር ቤተሰብ የወንድ ቤተሰብ ሚስትና አለመስማማት በጣም አለ። የለም እሱ ሄዱ እንደሱ አይነት ስንት ታሪክ አለን የምንሰማው። የእነሱን አለመስማማት ዛሬ እዚህ ላይ አውጥተው እሱ ያልተናገረውን ፐርሰናል ላይፉን አውጥተው እንዲህ ነበር ዊ ዶንት ኖ ምን እንደነበር በህይወት እያሉ አብረው ሊያኖራቸው ያልቻለውን ነገር ልናውቅ አንችልም። አንደኛ አርቲስት ነው። ብዙ አርቲስቶች ግን ይመርጣሉ ውጭ ሀገር የሆኑና ወይ ሚስቶቻቸው ልጆቻቸው እዚህ ተራ ስራ ከምሰራ እዛ የተከበረ ሙያ ያለኝ የተከበርኩኝ በሀገሬ ምናምን ብለው ቹዝ አድርገው የሚኖሩ ሰዎችም አሉ። አንድ ሁለተኛ ደግሞ ምናልባት ደግሞ የማያስማማቸው ፐርሰናል እሱስ ፕሮብሌም ቢኖርበት ዊ ዶንት ኖ ሪሌሽንሽፓቸውን። ነፂ ስለምንወድ ብቻ አታክ ማድረግ አንችልም እሷን። እኔ እያልኩት ያለሁት እሱን ነው እንጂ እነሱ እንደ ቤተሰብ አሁን በጓደኛ በኩል እዛ የሚደርስበት ሌላ የገንዘብ መዋጮ ምናምን ኮንሰርን ካላቸው እንደ ቤተሰብ ሼር የማደርገው ነገር ነው። እኔ እያወራሁት ያለሁት እነሱ ከእሷ ጋር ጥሩ ሪሌሽንሽፕ ቢኖራቸው ጥሩ ነው ለልጆቹ ሲባል እሱን ነው እያልኩ ያለሁት እንጂ ስለ እኔ እሷ አላዘነችም በዚህ ወጣሽ እኔ አይ ዶንት ኖ አላውቅም። ቆይ ስለ እሷ ኔጌቲቭ ምን አወሩ? እንደገና ደግሞ ካወሩ ሚዲያ ላይ መጥተው ስለ ነፂ ብር አይሰብሰብበት ሲሉ ምክንያት ሲጠይቅ ምን እንዲሉ ነው? አንቺ እንደ ሀሳብ
እስቲ ሐሳብ ሰጫች። ለምሳሌ ለልጆቹና ለራሷ ብቻ ኩክ አድርጋ ለሱ ኩክ አላደረገችም አሉ። ኢማጂን ለሱ ኩክ አታደርግለትም ነበረ። በቃ ላል ብቻ እሱ ላይ ጨካኝ እንደነበረች ነው ሪፍሌክት ያደረጉት። እሱን ነው ያሳዩት። እንግዲህ እሱ ላይ ጨካኝ እንደነበረች ሪሌሽንሺፓቸው ጥሩ እንዳልሆነ እኮ ያወቅነው ከእነሱ ንግግር ነው። እኛው የት እናቅ ነበር? ይህን ሁሉ እናውቃለን እንዴ? እነሱ ከነገሩን ተነስተን ነው። እሱን ነው እያልኩሽ ያለሁት። ልክ አይደለም። እሱ ባይወራ ጥሩ ነበረ። ህፃን ልጅ አይደለም። ከፈለገ እሱ ባይስማሙ ምን ማንም አላስገደም። ዲቮርስ ማድረግ ይችል ነበር። ስቲል እኮ ሜሬጅ ላይ ያሉ ሰዎች ናቸው በህይወት እስኪሄድ ድረስ። ሜሬጅ ወረቀቱ ነው እንጂ አልተቀደደው 4 ዓመት እንትን ብሎ ማያውቁ። how do we know? ሀያ they say አይዶን ነው እነሱ እኮ ናቸው ያሉት። እሱን እንዴት ልታምኝ ቻልሽ? ዋን ሳይድ ስቶሪ እኮ ነው። እኔ አሁን የነፃነት ሚስት ራሱ ወጥታ ስለሱ ብታወራ እኔ አላምናትም። ምክንያቱም ነፃነት ራሱን ዲፌንድ በማያደርግበት ነው። ችግር ላይ መሆናቸውን ጎፈንድ እንደሚያስፈልጋቸው ግን በነፃነት ስም ሲለመን ግን we believe it right ይህ ነው ፌመስ ምናምን እሱ ላይ ብቻ አይደለም ለብዙ አልተሰበሰበ እንኳን ፌመስ ሰዎች ሲሞቱ ይሰበሰባል አንድ የገንዘብ ለማስተዛዘኛ ምናምን ተብሎ እስ ላይክ እንደ ትራዲሽን ነው ማይደረግለት ሰው አለ። የነፂ ሲሆን ለምን ዩኒክ ሆነ? ሄለን እንደዚህ አንዳንድ አናውራ ሀሳቧን ሰታ ትሄድ መልስ እየሰጠች ነው ስላለ ዩዘር አላውራም ዴቦ አሁን እንትን አላውራሽም ግን ያላውራ ከዛ በኋላ እንከራከራለን። እሺ እንከራከራለን፣ ችግር የለውም። ግን ያለው ሰዎች እንደ ገለልተኛ እንዳይሆኑ ኢሉ ትንሽ ቁጭ በይ ፕሊዝ። እሺ ሚውት አርግቻለሁ። ቀጥል። እንዴት አመሸሽ ሄሉ? ሰላም ብያለሁ። ሁላችሁንም ሰላማችሁ ይብዛ። ቅድም ሄሉ ስትናገር የሰማኋት አንድ ነገር አለ። አሜሪካን ሀገር ሴትዮ ስትኖር 3 ልጅ ይዛ አሁን በዚህ ሰዓት አሁን ነፃነት ባረፈባቸው ጊዜያቶች ውስጥ እንኳን እቺ ሴትዮ የስኳር በሽተኛ ታማሚ ብትሆንም እንኳን አይደለም ስኳር በሽተኛ ሌላም ትልቅ በሽታ የሚታመሙ ሰዎች እንኳን ቢሆኑ የሀገሩ ዜጋዎች ነጮችም ጥቁሮችም እንኳን ቢሆኑ አሜሪካን ሀገር ሎኢንካም ቤት እንኳን ለማግኘት ማለት ነው ፕሮሰስ አለው፣ አካሄድ አለው። ጊዜና ሰዓት ጠብቀሽ ነው ሎኢንካም ሃውስ እንኳን የምታገኘው። አይደለም በግሏ እቺ ሴትዮ 3 ልጆች ይዛ ሬንት ከፍላ ነፃነት ከኢትዮጵያ የሚልከውን ገንዘብ ነፍሱን ይማረው አፈሩን ገለባው ያደርግለትና ሙት ለመውቀስ ዛሬኛ ተሰብስበን በዚህ ጉዳይ ስናወራ እኔ በጣም ልቤ እየተሰበረና እያዘንኩ ነው ማወራው ይሄንን ነገር ሳወራ። ግን የህሊና ጸሎትም ደግሞ ማድረግ እፈልጋለሁ ወደ በኋላ ላይ። አት ዘ ሴም ታይም ግን እቺ ሴትዮ ገንዘብ ተሰበሰበላትም አልተሰበሰበላትም ይሄ ሰውዬ ከኢትዮጵያ $2500 ሰብስቦ ቢልክም ማለት ነው ብዙ ነገሮች አሉ እናንተ የማታውቁት የዚህ ሀገር ጣጣ መከራ ውጣ ውረድ ከትንሿ ቢል ተነስቶ እስከ ትልቁ ቢል ድረስ እቺ ሴትዮ ምንም ነገር ላይኖራት ይችላል። ብቻዋን ሰርታ አፎርድ ላታደርገው ትችላለች። ገንዘብ መሰብሰቡ አይደለም እኛ ጥቃቅን ነገር እያነሳን ነው። አፏን ዘግታ ለቀሰች፣ ጥርሷ እንኳን አይታይም። ይሄ በጣም ማይነርና ተራ የሆነ ነገር ነው። ስለ ልጆቹ ማደግ፣ ስለ ልጆቹ ፊውቸር እና ስለዚህ ሰውዬ የህይወት እጣ ፈንታ ስለ ልጆቹ እጣ ፈንታ መወሰን የምንችለው ሚዲያ ላይ ስላወራን አይደለም። እውነት ለመናገር በዚህ ሰዓት ስለ ነፃነት ተነስቶ ሚዲያ ላይ መነገሩ በራሱ የሆነን ለመናገር ቅድም ኢሎ ያለችው ዲፌንስ የሚያደርገው ነገር ስለሌለ በጣም ከባድ ነው። ግን እንደ ሰው እንደ ኢትዮጵያዊ እኛ በዚህ ልክ ተሰብስበን ባንንጫጫና ማገዝ ያለብንን ሰውን ከመወንጀል ሰውን ከመውቀስ በሰው ጫማ ሆነን ከመፍረድ ይልቅ ሰፖርት መደረግ ካለባት በስሙስ ቢሰበሰብ ይሄ ሰውዬ በቁሙ እያለ እኮ ራሱን እየሰዋ እኮ ልጆቹን ለማስተዳደር ለማሳደግ ያለውን ገንዘብ አሟጦ ልኳል ሰጥቷል አይደል? አሁን ደግሞ ራሱን ዲፌንስ በማያደርግበት መልኩ የኢትዮጵያ ሕዝብ ደግ ነው ተብሎ ነው አይደል ጎፈንድሜ የተቋቋመው። ምን አለበት ኢንስቴድ ኦፍ ኔጌቲቭ ከምናወራ ሁላችንም ሰፖርት መደረግ ያለባቸው ልጆቹም እሷም ሚስቱም ነች ብሎ አድሚት ማድረግና ለመሰለሽ 18 ዓመት እስኪሞላቸው ድረስ እነዚህ ልጆች በራሳቸው እስከሚወስኑ ድረስ እቺ ሴትዮ ኃላፊነት አለባት። ነፃነት በህይወት ባይኖርም እቺን ሴትዮ አቮይድ ማድረግ አይቻልም።
አሜሪካን ሀገር እነዚህ ልጆች በራሳቸው እስከሚወስኑ ድረስ በተአምር እችን ሴትዮ ማግለልና ማውጣት አይቻልም። የዚችን ሴትዮ ኔጌቲቭ እየተናገሩ መቀጠል አይቻልም። ነገ ጠዋት ልጆቹም ሊጠይቁ የሚችሉበት አጋጣሚ ይኖራል። ሶ ያ ስላለ የእውነት የምናወራው ሚዲያ ላይ የምናገረውን ነገር ነገ በእኛ ላይ ስላለመድረሱ እርግጠኞች ስላልሆንን ራንደምሊ የምናወራቸውን ነገሮች እናጤንበት፣ እናስብበት ለማለት ነው። አመሰግናለሁ። ሄሉዬ እኔ ልናገር አሁን። እሺ ዩዘር እና ኤላ አንድ አይነት ሀሳብ ነገር ነው ያላችሁ። እኔ ደግሞ ከእናንተ በጣም የተለየ ሀሳብ ነው ያለኝ። እነዚህ ሰዎች ወጥተው ሲናገሩ ምንድነው አሁን ነው እንደ የሚናገሩት ነው ምንለው አይደለ? ግን አይታችኋል፣ አቀባበሩ ላይ ራሱ ወንድም የእናት የአባት ልጆች ናቸው። ያለ እናት ያለ አባት አብረው ያደጉ በብዙ መከራ እርስ በርስ ጥርስ ለጥርስ ተያይዘው ያደጉ ልጆች ናቸው እና ቀብሩ ላይ ሁለቱ ወይም አንዱ ናቸው ለመናገር እንኳን የተፈቀደላቸው። አቴንሽን የሄደው ሁሉ ጓደኛው ጋር ሌሎቹ ጋር ነው እና እነዚህ ሰዎች አልወጣላቸውም። ሀዘናቸውን እንኳን በስነስርዓት አልቅሰውም አልወጣላቸውም። መደባደብ ነው የተያያዙት። አሁን እንደተናገሩት በደንብ ሰምታችሁ ከሆነ ኮሚቴ አቋቁመው በሱ ስም በህይወቱ ዘመን እሱ እንደዛ እግሩ አብጦኛ ስናለቅስ ምን ስንል ህዝብ እያየ ይሄ ልጅ ደህና አይደለም፣ እረ ነፂ ደህና አይደለህም እየተባለ ሲነገረው እኔ እኮ አልፈልግም እንዲወራብኝ ምናምን ሲል የነበረውን ልጅ እነዚሁ ሰዎች ህንድ ሀገር ሄደው መሬት ላይ ተንከባለው አስታመውት። ጓደኛ የተባለው አልነበር፣ ሚስት የተባለችው አልነበረም። እሷን አሁን ዲፌንድ የምታደርጉት ሰዎች እኔ ከነሱ ጋር ነው የምቆመው። ሚስት ሆነ የሶስት ልጅ አባትህን እንደዚህ ሲያብጥ ራሱ ሚዲያ ላይ ሲቀርብ እንዴት ነው የሚያስችልህ? እንዴት ያስችልሃል? እና እንደገና ደግሞ አንተ ለቫኬሽን ሄደህ እናት ቤት ገብተህ እሱ ህንድ ሀገር በሚሚ የምትባለው እኮ ቤተሰብ አላት፣ ልጆች አሏት እኮ ልጆቿን ጥላ ነው። ያኛውም ወንድሙ ልጆች አሉት። የስጋ ነገር ስለሆነ ግን ህንድ ሀገር ያላቸው ነገር እርግፍ አድርገው በድብቅ አሰባስበው ይዘውት ሄዱ። ይሄ ደግሞ እውነት ፋክት ዶክመንት ያለ ነገር ነው። እሷ ቫኬሽን እንኳን ሄዳ እሺ ቤት አፎርድ አታደርግም፣ ሲንግል ማምናት አሜሪካ ነገር፣ ሁላችንም አሜሪካ ነው የምንኖረው። ሆነ አሜሪካ እንደውም እንደምንም ሆነ የምትኖርበት ሀገር ነው፣ እንደ ኢትዮጵያ አይደለም። ድፍን ሲል ድፍን አይልም፣ ትኖራለህ አሜሪካን ሀገር። እና እሱ እንዴት አስቻላት ለቫኬሽን መታ ቤት እየላከች እየቆረጠች እሱ አብጦ እንደዛኛ ህዝብ በሙሉ በሚያለቅስበት ሰዓት። እና ችግርማ በደንብ አለ። አንደኛ ነገር እሺ ያለቃቀሷ የኢትዮጵያ ህዝብ በደንብ ሰው ያውቃል። በእናት ለቅሶ ለኛ ሙዚቃችን በተለያየ ነገር ስናለቅስ የነበርን ሰዎች ስለነበር እናውቀዋለን። እኔ እንደውም ልንገራችሁ ህመሜን ነው የቀሰቀሰብኝ። ብዙ ሰው እንደዚህ አይነት ወንድሙን እህቱን አቶ ትንፋሽ አቶ የሚተነፍስበት አቶ የተቀመጣልና ሚዲያ ላይ ታችሁ እንደሆነ ከአቀባበሩ ጀምሮ ቤተሰቦቹ የሉም፣ ያሉት ሌሎቹ ናቸው፣ የሚታዩት ሌሎቹ ናቸው። ሰይፉ ፋንታውን ጋር ኢቢኤስ ጋር የሚናገሩት እነሱ ናቸው። እነዚህ ሰዎች አምስቱ በጣም ነፃነት የሚፈልገው አምስቱን ጥሏቸው እንኳን አልጣለም። የሰፈር ልጅ ጥሎ የማያውቅ ሰው ነው እና እህቶችና ወንድሞቹ ድምፅ አልባ አደረጓቸው። ለምንድን ነው የወጣችሁ ተብለው ሲጠየቁ ፋይናሊ ሰምታችሁ ከሆነ በሱ ስም ነፃነት የሞተው ልመና ጠልቶ ነው። በቃ መለመን እንዲለመንለት ስላልፈለገ በሱ ስም አጀንዳ ተደርጎ በሱ ስም እየተለመነ ነው። እህቱ እንደውም እኔ ለስለሷ ጥሩ የተናገርኩት ልጆቹ እንዲረዱ ብዬ ነው። ልጆቹ ተረድተዋል። ከዚህ በኋላ ግን በቃ ተረዷቸው እነዚህን ሰዎች። እሷ ደግሞ አይ የራሴ ነገር አለ የምትለው ከሆነ እናቷ የምትለው ነገር ካለ እኮ ይኸው ሚዲያው ክፍት ነው፣ ወጥተው መናገር ይችላሉ። በቃ ያ ጓደኛው ተብዬውም በጣም ተንቀዠቀዠብኝ ከቤተሰቦቹ በላይ። እኔ እንደውም የመሰለኝ የወከሉት ሁሉ ነው የመሰለኝ። እውነቱን ልንገራችሁ የወከሉት ሁሉ። አሁን ስሰማ ግን ለካስ እነሱ ጨቁነዋቸውና እኛንን ከኔ በላይ እናንተ አታውቁትም ምናምን። እነዚህ የሙት ልጆችን እንዴት ነው እንደዛ ሚላቸው? እና ድምፃችን ይሰማ ብለው የወጡት ሊለምኑ በብር ተጣልተው ሳይሆን ወንድማችን ክብሩ ተነካ። ድምፅ የለውም። ራሱን ዲፌንድ ለማድረግ ድምፅ የለውም። ዲፌንድ በሚያደርግበት ሰዓትማ አይታችሁት እንደሆነ ህንድ ሄዶ ሲመጣ እየተኮላተፈ ሞተ ብላችሁ እኔ እኮ ቤተሰብ አለኝ ብሎ ትዝ ይላችኋል። ራሱን ዲፌንድ ሲያደርግ ምን እንደተሰማው ተው እንጂ። ለቤተሰቦቼ የዘኑ ለጓደኞቼ ድምፅማ አለው። ነፂ አይፈልግም እንደዚህ አይነት ነገር እንዲሆን፣ በስሙ እንዲነገድ አይፈልግም ነፂ። ስለዚህ ሁላችንም ሚስትየው ሲጀመር እሷ አሜሪካን ሀገር ቁጭ ብላ ታውቃላችሁ። ሁላችን እኔ አሜሪካ ነው የምኖረው ሄልዬ እና
ባልሽን ዘመድሽን አምጥተሽ ከታመሙ ሆስፒታል አስገብተሽ ጥለሽ መውጣት ነው። ተንከባክበው ነው የሚያክሙት። መክፈል የለብሽም። ብታስብበት ሄዳ ብትጠይቅበት፣ ወይኔ ልጆቼ አባት ልጆቼ ሴት ልጆቼ አሁን ሰርግ ሲኖራቸው አባታቸው ዋካ አያረጋቸውም ወይኔ ባሌ ብትል ኖሮ ይቻላል ይቻላል። እኔም ሴት ነኝ ይቻላል። ብዙ ነገሩ እኔ ሲጀምር ጥያቄ ነው የሆነብኝ። በዛ ላይ እየረዳት $2000 ብዙ ነው ጋይስ። ከኢትዮጵያ ያውም እየተላከ ደሙ ተፈልጦ እግሩ አብጦ ሰውነቱ ተላልጦ ከኢትዮጵያ ወደዛ የሚላከውን እየተቀበለች ነው እንትን የምትለው። በዛ ላይ ከልጆቹ ጋር ሪሌሽንሽፕ እንዳይኖረው የማን ልጅ ነው? እኔ ኢትዮጵያ ተወልጄ ነው ያደግኩት። እናቴ ስትበደል አውቃለሁ፣ አባቴ ሲበደል አውቃለሁ። የማን ልጅ ነው አባቱ ህንድ ሀገር ለሕክምና ሄደ ተብሎ እዚህ የማይረብሸው? የማን ልጅ ነው? ኢትዮጵያ ቫኬሽን መጥቶ የማን ልጅ ነው የማይረብሸው? የማን ልጅ ነው አባቴ ልይ የማይለው? ኖ ጋይስ፣ እንደዚህ እናስብ። እነሱንም እንትን እንበላቸው። ወደው አይደለም፣ በስሙ ተሰቃየን፣ ድምፅ አልባ አረጉን፣ ዝም በሉ ተባል። ስለ ወንድማችን 40 80 90 እቅድ ውስጥ እኛንን መጀመሪያ መሳተፍ ያለብን። እናት አባት ስለሌለን እኛንን ነው እኮ ያሉት። ሌላ ነገር አላሉም እኮ። ድምፃችን ይሰማ ነው ያሉት። እና አመሰግናለሁ። I want to say something, Heli. እንትና ያለችው ላይ ስጨምር አንድ ነገር አስቡት ጋይስ፣ ምን ያህል ብር ወዳጅ እንደሆነች የምታውቁት። ነፃነት እንደዛ ለምጦ ነው በየወሩ ብር ሲላክላት ተቀበለው ነበር። ያ ማለት ምን ማለት ነው? ስለ ላሚቷ አያስፈልገኝም፣ ወተትና ስጋዋ ግን ያስፈልጉኛል አይነት ጨዋታ። ገባችሁ? ላሚት ወተትና ስጋዋ እንጂ ስለ ላሚቷ ምን አገባኝ ነው እንጂ አትረዳውም ያሉት እዚህ ጋር ይዩት። እንደማትረዳው የምታውቁት እንደዛ አባብጦ በየወሩ መስሩፍ ትቀበለዋለች። እንደዛ አባብጦ ነው እንግዲህ የመጨረሻው ነው። ከዛ በኋላ ምን ያለው ወረ 2 ወር እኮ አልወረም ነፃነት ከህንድ ከመጣ በኋላ ጀስት መኒ ገባ። አንድ ነገር ልንገራችሁ፣ ሰነፍ ሴት ባትሆን ኖሮ ነፃነት ልክ በድንገት ተነስቶ እንደሞተ ብጤ እዚህ ጋር አስተያየት እንዳሰጡ። ነፃነት 4 ዓመት ሙሉ ነው በጉበት የታመመው። መጀመሪያ አዙሮት ያስተፋው የወደቀው የት ነው? አሜሪካ ሆስፒታል ላይ ገባው። ከአሜሪካ ሲመጣ ነው ወፋፍሮ የመጣው ስላልተመቸው እዛ። ገባችሁ? ግቢ እህታችን ያላወራሽ። እሺ I want to say something እዚህ ጋር ማለት ነው። I know it's some different story ግን አሁን እሱ ስለሞተ ለምንድን ነው ቮይስ ማንሆነለት? ለምሳሌ ቀነኒ ሞታለች አይደለ? ሴት ብቻ ሲሆን ነው እንዴ ቮይስ የምንሆነው? ቀነኒ ሞታለች፣ ተደብድባ ነው እንደዚህ ነው። ይሁን አይሁን አናውቅም፣ ግን ስቲል ምንድነው ፎከስ የምናደርገው አንዱ አለም ነው የገደላት ምናምን ብለን ማለት ሶ ለምንድን ነው ነፃነት ሚስቱ እንደዚህ አድርጋ ስትንጠፉ ነው? ያውም የልጆቿን አባት ምንም ያላረጋትን ስቲል ቻይልድ ሳፖርት እያረጋላት ያውም ከኢትዮጵያ ወደ አሜሪካ ማለት $2000 እየከፈለላት ያለውን ሰው ይህን ያህል በደል ሲደርስበት ለምንድን ነው ቮይስ ማነው? ለምንድን ነው ድምፅ ማነው? አሚን አሁን ስለሞተ አይነሳ ስለሱ ይረፍበት ለምን ዋይ ስማርት ብትሆን ጠንካራ ጎበዝ ሴት ብትሆን ስማርትነት እንኳን አይጠይቅም። በቃ ጎበዝ የሆነ ሰው ብትሆን ኖሮ ነፃነት ከዛሬ 4 ዓመት በፊት ነው አይደለ የታመመው? በድንገት አይደለም ነፃነት የሞተው፣ በድንገት አይደለም የታመመው። ሲስተም ውስጥ መግባት ጊዜ ይፈልጋል ትላላችሁ አይደል? 4 ዓመት በጣም ሎንግ ታይም። ቢያንስ ይሄ ሰው ቢታመምና 1-2 ወር ከስራ እንትን ቢል ለሱ ብታስበት ከየትም አባቱ አድርጎ ያምጣ የሚል አቋም ባይኖራት ኑሮ ሲስተም ውስጥ ትገባ ነበር። ስቲል አሜሪካ ሲመስለኝ በብላክ 4 ሰዓት ምናምን ትሰራለች። ቻይልድ ሰፖርት አለ የሚሰጣት ጀስት የለም 17 ዓመት እስከሚሆን ልጅ የሚወስደው ከሱ ጋር
የበለጠ ለሰፖርት ሄዳ ሪፖርት ካረገች ወይም ደግሞ ሶክ ካደረገች ከሱም ይገባላት ገቢ ከምናምን የሚገባው ገቢ እንትንሽን አምጪ ስለምትባል ያ እንዳይታይ ስትለው ዝም ብላ የምትኖር አሜሪካ ሰው ብዙ ኦፖርቹኒቲ አለ። ታወቁኝ እንደገና ደግሞ እሱ እንደዚህ ህመምተኛ እንደሆነ ስታውቅ 1 ወር 2 ወር ሊታመም ይችላል። ቀድመ ያለበትን ነገር ሲስተሙ ስለመግባት ትሄዳል። ደግሞ አሜሪካ ሲስተሙ ስላልገባ ወዲያውኑ ጎዳና አትወጣም። ልጅ አለ ልጅ አለ ኢቨን ታማ ከሆነ ራሱ ቤት የተቀመጠች ምንድነው ዲዜቢሊቲ ፕሮግራም ይባላል። ሶሻል ሴኩሪቲ የሚሰጥሽ ገንዘብ አለ። ለምሳሌ አንድ ሰው ታሞ ዲዜብል ከሆነች ብቻ ነው ቤት የምትውል እንጂ ዲያቤቲክስ ስላለባት ብቻ ቤት አትውልም። እንዴ ዲያቤቲክስ እኮ እርጉዝ ሰዎች ላይ የሚከሰቱ ነገር አይደል እንዴ? እርጉዝ ስለሆኑ እንትን ይላሉ ማለት አይደለም። ነቲንግ ነው ዲያቤቲክስ ግን ዲዛቢሊቲ ራሱ ከሆነች ሶሻል ሴኩሪቲ $2015 በላይ ይከፍላታል። ፉድ ስታምፕ ማግኘት ትችላለች። ውጭ የምግብ ወደ $1015 ማለት ነው። ቮይቸር አለ፣ ሬንት አሲስታንስ አለ፣ ፐብሊክ ሃውስ አለ። እናትየውም ታመናጭቋለች። እሷም እንደዚህ እንደማይጠቅም ገባችሁ። So we are voice for በየወሩ መስሩፍ መጠበቅ ገብቶቿል። ኢትዮጵያ ያለችው የኔ እናት እንኳን ይሄን እንደዚህ መስሩፍ አጠብቅ። ለዛም አሜሪካ ብዙ አክሰስ ያለ ሀገር አይደል። ለዛም ልጆች ይያል ሰበብ ሲያረጉ ልጆቹ መነጽር ያስፈልጋቸዋል። መነጽር አለም ለምን ትራኩ እንትን አያስፈልጋቸው። መነጽር አሜሪካ ሀገር በኢንሹራንስ ከቨር ይደረግ ያንዳንዱ ነገር መንግስት ይችላቸዋል። ያ ፐብሊክ ስኩል ነው። ለስኩል አትከፊም። መነጽር እንኳን አይንሽን ታመሽ ከሆነ እስከ 18 ዓመት ፍሪ ነው ኢንሹራንስ ከቨርድ ነው ኤቭሪቲንግ። ኢቨን ካልሰራችማ በጣም ብዙ በጣም ነው። ስንቶቻችሁ ነው የእውነት አሁን ወንድም ብትሆን ሴትም ብትኖሩ ከልጆቻችሁ ተለይታችሁ ወይንም ደግሞ ተለያይታችሁ ደውላችሁ እንኳን አውሬ ነች ና ደውላችሁ እንኳን ልጅ አሁን ሲንግል ማም ብዙ አላችሁ ልጃችን ደህና ነው ብሎ እንኳን የደወለላችሁ ሰው ምን ያለ አይ ኩዌስችን የት እንዳለህ እንኳን ቼክ አድርጎ ያውቃል። ጋይስ ነፃነት በጣም እናቴ ትሙት በጣም ምስኪን ነው የሆነ እናቴ ትሙት ነፃነት ምንም አልተጎዳም። የሞተ ተጎዳ እንዳትሉ እነሱ ነው የተጎዱት። ገባች በጣም ሄሉዬ ዝም እንዳትይ በእናትሽ። ይሄ ጻጭቤዎች የእሷ ጓደኞችም ሊሆኑ ይችላሉ እንጂ እኛ አሜሪካ ነገር የምንኖር ብዙዎቻችን ሲስተሙን 20-30 ዓመት ይኖረናለን እናውቀዋለን። ዝም እንዳትይ ይሄንን ነገር ማይ ጋድ ሄሉ ፖይስ እኔ እንደዚህ ይሄ ዩሲ ልክ እንዴት ጄጅ እንደሚያደርጉ አይ ዶንት ኖ ኢቭን ሄር ኦ ማይ ጋድ ኤላ እንግዲህ ዱላ በዝቶብሻል። ያ ተቃራኒ ሀሳብ ማመን አለብን ጋይስ። አንድ ሰው ተቃራኒ ሲሆን የሌለ ስም አትስጡ። በቃ ግን አይተሻል ሊሞት ነው እናቴ እንትንሽን ሀሳብሽን ነው የሞገትንሽ እንጂ አንቺን ነገር ልንገርሽ ነገር ልጠይቅሽ። ዝም ብለሽ ታሪኩን ዝም ብለሽ ስታይ ታሪኩን እንዳውም እነሱ እህቶቹ ያወሩትን አይደለም። ወንድ ታውቂያለሽ፣ አባት አለሽ ወይ ልጆች አለሽ ወይ ወንድም አለሽ አይደል? በህይወትሽ ከምታውቂያቸው ወንዶች እና ነፃነትና ሚስቱ መሃል ያለው ደግነት የማ ፐርሰንት ይበልጣል? ዝም ብለሽ በቃ ነፃነትና እንትና ዝም ብለሽ የማደግ እሷን አላውቃትም እኮ ነው። እሷን ለቅሶ ላይ እንጂ ያየኋት እኔ ነፂ ስለምወደው ነፂ ነው የምልሽ። አየናት በቃ እኮ አየናት ገባችን። ኧረ ኢንተርቪውን ተደረግኩሽ እኮ ባየሁት ነፂ ነው የምለው። እኔ የነፂ ማድናቂ ስለሆንኩና ነፂ ስለሆነ የማውቀው ነፂ ነው ልልሽ የምችለው። የእሷን ፐርሰናሊቲ እዛ ለቅሶ ላይ ስላየኋት ብቻ ላውቃት አልችልም። ለምን እንደሆነ ታውቂያለሽ? ነፂ አድናቂው ስለሆንሽ ነው ደግነቱ የታየሽ። እንትናዬ ላይ ብቻ አይደለም ስለማውቀው ማለት ላይክ ነው የሚሰራቸው ስራዎች ስንት ነገር ሲያደርግ የነበረ ሰው ነው ነፂ።
እና ደግሞ እስኪሞት ደግሞ እየተወጣ የነበረ ሰው ነው። ይኸውልሽ ኤላ እሱ ከሞተ በኋላ ኢንተርቪው ተደርጋለች። እሱ ለቅሶ ላይ እያለች ፊቷን ትሸፍን ነበረ። ኢንተርቪው ስትደረግ ግን እያለቀሰች ፊቷን እያሳየች ከልጇ ጋር ሆና ቀርባ ነበር አይደል? እንግዲህ ሰው ከአፉ በሚወጣው ነገር ነው የምናውቀው። እሷንም ታውቂያታለሽ። በዛ ኢንተርቪው ምክንያት ብቻ ልታውቂያት ትችያለሽ። ወጥታ ስለ ራሷ ተናግራለች። ስለዚህ ታውቂያታለሽ። ኢትዮጵያ ሆኖ ብር እየላከ ልጅ ያልሆነ የእሱ ልጅ ያልሆነ አንዱን ልጅም እያሳደገ እንደገና ደግሞ ምንም አይነት እንኳን ጥርጣሬና ጭቅጭቅ እንዳይመጣ እናቷን ሁላ ቤት ተከራይቶ አብሯት እየኖረ ይሄ በቃ ምንም ሚዛን ውስጥ እንትን ነው ጋይስ። ኤላ የዛሬ ወር አካባቢ ሊሞት ሳምንት ምናምን ሲቀረው ማለት ነው በኢቢኤስ ሲታዩ ዝም ብለሽ ይሄን ነገር ትነግሪው እንደዚህ ብሎ የሚነገር ነገር ነው። ምንም ልታደርቂው አያስፈልግም። ይሄን ነገር የዛን ሰው በጣም የሚገርም እንዴ ነፃ እኔ በ2 ወር $100 ከላኩ እንዴ እህትየው በተናገረችው እኮ ነው የለን። አሁን እናንተ እኮ አስተያየት እየሰጣችሁ ያላችሁ እህትየው ወንድምየው በሰጡት አለው የለ ይሰማል አለ ግን አሁን እኮ እህትየውና ወንድምየው በተናገረው አይደለም። እኔ በጣም የደበረኝ ምን እንደሆነ ታውቂያለሽ? ከነሱ አንቺ አሁን ሳይኮሎጂ ይኸውልሽ፣ በሳይኮሎጂ ዝም ብዬ ሳያቸው ማለት ነው ያንገበገባቸው የተሰበሰበው ብር ስላልተሰጣቸው አይደለም አላሉ አልወጣቸውም። ያንገበገባቸው የወንድማቸው ስም የሆነ ነገር የህፃናቶች የሆነ የትምህርት ቤት ምናምን ነገር በስሙ ይቋቋም ተብሎ ፈንድሬዝ እየተደረገ ሊደረግለት ያለው ነገር እንዳይደረግ አይደለም። ምን አገባቸው? ሲያስጠላ ምን አይደለም። የማዳመጥ ችሎታ አለ እንዴ አንተ? ኢንተርቪው አይደለም አላሉ ምን አሉ? ታሞ ነበረ አሉ። ከዛ በኋላ ደግሞ እናትየው ጋር ከገባ በኋላ ይሄንን 4 ዓመት አለች። ከዛ ደግሞ ከታመመ በኋላ ለሕክምና እንደሄደ ነው የሚታወቀው። 4 ዓመት ሙሉ አልተገናኙ ማለት ነው። ልክ ሲያመው ግን